በነገራችን ላይ በቀደም ዕለት አባስ ስትጋፋየውክ ማን እኔ? እኔ ምን እንዴት ነው ሙቀቱን ምናምን የሚችሉት? በዛ ላይ ደግሞ ሽታ ምናምን አለ ነው የሚባለው። በረከሰ ቪታሪያ ገዝተህ ብትገላገል ምን አለበት? ለመሰለሽ እሱ ብዙ ጊዜ ባስ ውስጥ የሚገባው አይዲያ ምናምን ለመሰብሰብ ለጽሁፉ እንዲረዳው አይዲያ ምናምን ለማግኘት ነው። እውነቱን ነው። እንዴት አይነት ጎበዝ ገጣሚ መሰለ! ጀግና ገጣሚ። እስቲ አንድ አጥር ያለ ግጥም ሳይንዛዛ። ያችን ግጥም አይኖች የተሰጡኝ አንቺን ለማየት ነው፣ ጆሮ የተሰጠኝ እንዳዳምጥሽ ነው፣ እጆች የተሰጡኝ እንድዳብስሽ ነው፣ እግሮች የተሰጡኝ የከዳሽለታ በጠረባ አንስቼ እንድዘርርሽ ነው። ብዙ ጊዜ ደሬ ግጥሞች ትምህርታዊ ናቸው። ምርጥ ግጥም። ትምህርቴን ጨርሼ ስራ እስክቀጥር አንቺን ማባበያ ስንት ብር ልበደር። የዚህ ቤት ምግብ እንዴት ጣፍጣል መሰላችሁ? ተመችቶኛል በጣም። ያ በቀደም ለታ የገባንበትን ክትፎ ቤት አስታውሳችሁታል? እንዴት እንደሚያስጠላ ምግባቸው ሲያስጠላ። ብዙ ጊዜ ምግብ ቤት ነው እንደምታዘወትሩት? በተለይ ክትፎ ቤቶችማ በጣም አሁን እንደውም ክትፎ በጣም የተወደደ መጣ። ትንሽ የክትፎ ዋጋ ስንት እንደሆነ ታውቃላችሁ? 76 ብር። ፌር አይደለም አይደል? እንዴት ነው እናንተ ቺኮች ናችሁ ወይስ አገር ውስጥ ገቢ? አልገባንም። በነገራችን ላይ ጥሩ ብር የያዛችሁ ጊዜ አሪፍ ክትፎ ቤት እንሄዳለን። እሺ እንሄዳለን።